ረመዳን ሰዓቶች እንደምታዋቸው እየሄዱ ነው ያሉት። ከፊት ለፊት አሁን ያለንበት የመካከለኛው አስር ተጋምሶ ነው ያለው። መሀል ላይ ነው የምንገኘው። የሚቀጥለው አስር ደግሞ ከየትኛዎቹም የረመዳን አስርቶች የበለጠ ትልቅ ጊዜ ነው። አላህ ተዓላ አለይሂ ሰላቱ ወሰለም አሽራ አዋኺር በተመለከተ ከረመዳን የመጨረሻዎቹን 10 ቀናቶች በተመለከተ በጣም ብዙ ሐዲሶች አሏቸው። ዛሬ ትኩረት እንዲደረግ ሰዎች ለይለቱል ቀድር እንዲፈልጉ አላህ ሱብሓነሁ ወተዓላ በዚህ በቁርአን ላይ አንዲትን ሱራ በሱ ሰይሞ አውርዶበታል። ይሄንን ለይለቱል ቀድርና ይሄንን ሰዓት በተለየ መልኩ መጠቀም ያስፈልጋል። ትልቁ የረመዳን ተጠቃሚ ማለት አሽራ አዋኺርን የሚጠቀም የመጀመሪያዎቹን አስሮች የሚጠቀመው ሰው ሳይሆን የመጨረሻዎቹን አስሮች የሚጠቀም ሰው። በመሰረቱ የትኛውም ጊዜ ነገሮች በአጨራረሳቸው እንጂ በአጀማመራቸው አይደለም። ለይሰ ቢልቢዳያት ሙሽሪቃ ወኢነማ ቢኒሃያት አለቲ ተኩኑ ሐሰና መልካም በሆኑ መጨረሻዎች ነው እንጂ ነገሮች የሚታዩት አብረራቂ በሆኑና ተጻራሪ በሆኑ ጅማሬዎች አሉ። ተጻራሪ የሆኑ ጅማሬዎች ብዙ ሰዎች ጋር በህይወታቸው በመጀመሪያ አካባቢ ልናገኝ እንችላለን። ገና አንድ ሰው ልጅ ያለ በጣም ቁርአን የሚቀራ በጣም ጥሩ ሷሊህ ነበር፣ መጨረሻ ግን ሙጅሪም የሆነ ሰው ይሄ ምን ይጠቅመዋል? በሱ በልጅነቱ ቁርአን መቅራቱ ምንም ይጠቅመው ነገር የለም። መጨረሻ ላይ አንድ ሰው መስተካከሉ ነው ለሱ የሚጠቅመው። የትኛውም ቦታ ላይ መጨረሻዎች ኸዋቲሞች ናቸው የሚጠቅሙት። ለዚህ ነው ፊልሐዲስ የምናገኘው ኢነማ አልአሽያእ ቢልኸዋቲም ነገሮች በመጨረሻ በድምዳሜያቸው ናቸው። ድምዳሜ ነው የሚያስፈልገው። የዚህ ረመዳን እንደዚሁ ትልቁ ያለው መጨረሻ አካባቢ ነው። የሰዎችም እንደዚሁ መልካምነት ያለው የመጨረሻ እድሜያቸው ላይ ነው፣ ኻቲማቸው ላይ ነው። ስለዚህ ኻቲማዎችን በጣም አድርጎ ማሳመር ያስፈልጋል። አላህ ያርዳል። ብዙ ሰዎች እንደምታዩት ነው መጀመሪያ ጊዜ ላይ በነሻጣ ይገባሉ፣ ከዛ በኋላ እየተላከሙ ይሄዳሉ። ይሄ አይብ ነው፣ ነውር ነው። ከረመዳን ጋር አብሮ የሚሄድ ነገር አይደለም። ረመዳን እኛም ገና ረመዳን ሳንነጠረው ከዒባዳ መነጠር በጣም ከባድ ነው የሚሆነው። በተለይ ትላልቅ የሆኑ ቀናቶችን አሽራ አዋኺር መሰለ ትቶ መውጣት ከባድ ነው የሚሆነውና አሽራ አዋኺር በደንብ አድርጎ መጠቀም ያስፈልጋል። እነዚህ 10 ቀናቶች አላህ ያበለጣቸው ትላልቅ ቀናቶች ናቸው። በሌሊቶቻቸው የቀን ክፍለ ጊዜዎቻቸውና የሌሊት ክፍለ ጊዜዎቻቸውን በተመለከተ በዑለማዎች መካከል ማወዳደር አለ። ሹፍሰን ረሂመሁላህ የዚልሂጃ 10 ቀናቶች ቀናቶቻቸው ፀሐይ ወጥቶ ፀሐይ እስከሚገባ ድረስ ያለው የዚልሂጃው 10 ቀናቶች ከቀን ሁሉ ይበልጣል ይላል። ከሌሊት ደግሞ አሽራ አዋኺር ይበልጣል። ይሄ የሆነበት አጠቃላይ ሌሊት ከሚባል ማለት አሽራ አዋኺር የሚያክል ሌሊት የለም። ቀን ከሚባል ደግሞ አሽራ ዚልሂጃ የሚያክል እንደሌለ ነው። ይሄ የሆነበት ምክንያት በአሽር ዚልሂጃ በቀን ውስጥ የውም ዓረፋ አለ። በእነዚህ ደግሞ በሌሊቶቻቸው ውስጥ በለያሊ العشر من رمضان العشر الأواخر ከነዚህ ደግሞ ምን አለ? ለይለቱል ቀድር። ለይለቱል ቀድር የሚባል አንድ ሌሊት ስላለ ይሄ ሌሊት ሌሊቶቹ በአጠቃላይ አብዝቷል ማለት ነው። ስለዚህ ይሄን በማወቅ طبعا ግን በዒባዳ ላይ መበርታት ያስፈልጋል። ቁርአን ማክተብ ላይ መበርታት ያስፈልጋል። እንግዲህ ቁርአን ላይ ሁላችንም የሆነ ነገር እያደረግን ሊሆን ይችላል፣ ላኪን መበርታት ያስፈልጋል። ዚክር ላይ መበርታት፣ ዱዓ ላይ መበርታት። ሁሉም የረመዳን ቀኑም ሌሊቱም የዱዓ ወቅት ነው። አላህ ሱብሓነሁ ወተዓላ የዱዓ ወቅት በመሆኑ ስለ ጾም አያዎች ሲያወራ አላህ ሱብሓነሁ ወተዓላ የዱዓውን አያ እዛ ውስጥ ነው ያስቀመጠው። ስለ ዱዓ የሚያወራው አያ እዛ ውስጥ ነው ያስቀመጠው። ይሄ አጠቃላይ ረመዳን ቀኑ ሌሊቱ የዱዓ ወቅት በመሆኑ ነውና ዱዓ ማድረግ ያስፈልጋል። ዱዓ ትልቅ መሳሪያ ነው። አንድ ሰው ያጣውን የሚያገኝበት፣ ያለፈውን የሚደርስበት፣ ከዚህ በፊት ያሳለፈውን ወንጀል የሚያስምርበት ትልቅ ነገር ቢኖር አላህን መለመን ወደ እሱ መመለስ ነውና ዱዓን እናብዛ። አላህ ተባረከ ወተዓላ ዱዓን እናድርግ፣ ኸይር ስራ እናብዛ፣ እንጠንክር። የበለጠ አላህ ሱብሓነሁ ወተዓላ እንኳን አይደለም ረመዳን ከረመዳን ውጭ ያለውን ሊያጸናን አይደለም የምንፈልገው። ከረመዳን ውጭ ያለውን ኸይራት እንዲሰጠን አይደለም እንደምንፈልገው እንኳን አይደለም የረመዳን እና ረመዳን ላይ በለጠ መትጋት ያስፈልጋል። የሞቱ ሰዎች ተመኘው ቢባሉ ይላሉ
የሞቱ ሰዎች ተመኙ ቢባሉ ያሉ ረህመቱላህ ዐለይህ ከረመዳን አንድ ቀን ነው የሚመኙት። ተመኙ ቢባሉ ከረመዳን አንድ ቀን ነው የሚመኙት። እንኳን ረመዳን ትላልቅ ቀናቶች አሽራ ወአፍር የመሰለ ስለዚህ አሁን ብዙ አልሄደምና ትላልቅ ከሚባሉ ዑለሞች መካከል ትላልቅ ከሚባሉ ዘመናችን አሉ ከሚባሉ ዑለሞች መካከል አንዱ ረመዳን አካባቢ ነው የሞቱትና ረመዳን 29 ሆኖ ጀዝሙ ነበር ደግሞ 29 ሆኖ ዛሬ ቃል እንደዚህ የሚባል የወርሸክ ነበር እና 30ኛ ቀን ይጾማል ተብለው ሲባል በጣም አላህን ያመሰግኑት። ለምንድን ነው ይሄን የሚያደርጉት? ለሚቀጥለው እድሜያቸው ሊደርሱ እንደማይችሉ በጣም አስበዋል። ስለዚህ እንደዚህ ነው። እኛም መቼ እንደምንደክም መቼ ታውቃላችሁ። ለሰውነቱ ምግብ እያማረጠ የሚበላውን አላህ ይወስደዋል። በዚህ ትርፍራፊ የሚበላውና እዚህ ማይባል ቆሻሻ ምግብ የሚበላውን አላህ አስቀምጦ ምግብ እየመረጠ ይሄኛውን ካልሆነ በስተቀር አልበላ ይሄንን ይሄ ለዚህ ይጠቅመኛል፣ ለፀጉሬ ይሄ ነው፣ ለዓይኔ ይሄ ነው፣ ለእንትኔ ይሄ ነው ብሎ የሚለው አላህ ብልቅ አድርጎ ይወስደዋል። እሱ የሚጠነቀቀው ገና በምግብ በኩል በሽት ገኔ አደጋዬ በዚህ ጋር ነው የሚመጣው እያለ ይጠነቀቀዋል። ግን አላህ ነቢ ዓለይሂ ሰላቱ ወሰላም የሰው ልጅ ክብ አድርገው የእሱን ሞቱንና ሁኔታውን ሲያስረዱ ክብ አድርገው ወይም ደግሞ በአራት ማዕዘን መጥተዋል እንደዚህ አድርገው ብቻ ከበው የሰው ልጅ ውስጥ አድርገው አሳይተዋል። የሰው ልጅ ውስጥ ነው ያለው ይሄ እንደዚህ የከበበው አጀብ ነው ይላል እና በመካከል የማያደርጓቸው እንደ ጠርዝ እንደ ቆራጭ የሳባቸው ነገሮች ነበሩ። እነዚህ ደግሞ አስባቦቹ ናቸው። አንዱ መጥቶ ይነካዋል፣ ተረፍ ይላል ሰውዬው፣ ተረፍ። ሌላው ደግሞ መጥቶ ይነካዋል፣ ተረፍ ሲል እሱ ካላሰበው በኩል አንዱ መጥቶ ወደ አጀቡ ይወስደዋል። የእሱ ምኞቱ ያለው አጀቡን ከበው እዚህ ጋር ደግሞ ሌላ ውጭ አስምረው ምኞቱ እዚህ ጋር ነው ያለው። እሱ የሚመኘው ከአጀቡ ውጭ ነው። ይነካኛል ብሎ የሚያስበው ሌላ ነገር ነው፣ የሚወስደው ደግሞ ሌላ ነገር ነው። ስለዚህ ሞኝነት ይቀርብን፣ ጉሩር ይቀርብን። ለራሳችን ለጤንነታችን አንሻው። ስንቱ ጤነኛ ከፍሉ ለብሶ ነው ወደ ቀብር የገባ እንጂ እሱ ጤንነቱ ከቀብር አላዳነውም። ስንቱ አዋቂ ምንም ያዳነው የለም። የእሱም መታወቅ የእሱም ማወቅ ያዳነው ያተረፈው የለምና ራሳችንን አናታለን። ጤነኛ ስለሆኑ ወጣት ስለሆኑ የሚባል ነገር የለም። አላህ ሱብሓነሁ ወተዓላ መቼ ይህንን ነገር እንደሚያመጣው አይታወቅም። ተጠቀመን ያላላቸው አንድ ትንሽ በእድሜ በደል ካላለው እጅግ ሷላህ ሰው ነው። በዳር ይሄ ነገር አንድ ጊዜ ረመዳን ስንት አፈትምክ ብዬ ስጠይቀው 25 ጊዜ ቁርአን አፍትምላለሁ ባለው ነው። እንግዲህ በጣም ብዙ ሰዓታትን የሚውለው ከቁርአን ጋር የዚህ አይነቱ ሰው እኔ ከሱ ጋር ይሞታል ብዬ ነው የማስበው የነበረው በጤንነት ነው። ጤና ደግሞ ግን ሱብሃንአላህ አላህ ደግሞ የፈለገው ሳይሆን ሳሊህ ብትሆን አንተ አላህን የምትፈራ ቀና ብለህ የማታይ ጥሩ ሰው ብትሆንም ሞት አይቀርብህም። እልም ያልክ ሙጅሪም ብትሆንም ሞት አይቀርብህም። የዚህ አይነቱ ሰው ረመዳንን አግኝቶ በነበረ ኖሮ ብዙ ይመኛል። ረመዳን ብዙ ቁርአን ለማክተም ለመጾም በዛ ውስጥ ተራዊህ ለመጾም ብዙ ይመኛል። እድል የላቸው አላህ መስሏቸዋል። የዚህ አይነቶች እኛ ደግሞ እድል አለን። አንዳንዴ በራሴ ማፍራለሁ እንኳን አይደለም በሌላው ሰው ሳይት በራሴ ራሱ አፍራለሁና ወንድሞቼ እንበርታ። እንደዚህ አይደለም በረመዳን የሚጾም እኛ እንደምንጾም አይደለም። ረመዳን ትኩረት የሚደረገው የረመዳን ክብር እኛ አሁን የሰጠነው አይነት ክብር አይደለም። ወላሂ ረመዳን ክብሩ ሌላ ነበረ ሊሆን የሚገባውና እንበርታ። በደንብ እንጾመው፣ በደንብ እንቁመው፣ ቁርአን በትክክል እንቅራ፣ ሶላት ሌላ እንበርታ። የተለየ ነገር መጥቶ አንድ ሰው ህመም ከሌለው በስተቀር አላህ እሱም ህመም ያለው ሰው ከሆነ አላህ ይስጥለታል። ከዛ ውጪ ዝም ብሎ በመንዛዛት በዛዛት የሆነ ቦታ ይሄዳል። ጓደኞቼ ጋር ፈጣን አንድ ቦታ ከረመዳን በኋላ ይገናኙ እንዴ ከረመዳን በኋላ መገናኘት ይቻላል። ጓደኞች መዝናናት ይቻላል። ተባለ ምን ያደርጉት
አንድ ቦታ ይላሉ ዛሬ አንዱ ሱፍራ ማለት ነው ዘበቃ መደሰት ነው። ከዛ በኋላ የመጣ ቀሻው በትክክል አይሰግድም እንኳን አይደለም ተራዊህ ማለት ነው። እዛ ጨዋታ ነው የሚሆነው እዚህ የመጡ ነገር። አሁን ደግሞ 10 ለዋት ይመጣል። አሁን ታውቃላችሁ ኢዕቲካፍ ብለው ሰዎች ይገባሉ። ኢዕቲካፍ ብለው የገቡ ሰዎች የሚያስመስሉት ነው ለስብሰባ የተሰበሰቡ ነው የሚመስሉት መስጊድ ውስጥ ማለት ነው። ወይም ደግሞ የሆነ እድር ኖሯቸው ለእድር የተገናኙ ሰዎች ድረስ በጣም ጨዋታ ያበዛሉ። እርስ በርሳቸው ነው የሚበሉት። ማሻአላህ ሐካት በቃ ሳቆች ናቸው። ስራስ እንደዛ አለ አላህ ኢዕቲካፍ ይላል። ኢዕቲዛል የተፈለገው ኢዕቲዛል መነጠል ከሰዎች መለየት እንጂ ከሰዎች መገናኘት አለ። ተደዋውለህ አንተ ከምትወደው ሰው ጋር ከምትወደው ጓደኛ ጋር ተደዋውለህ ናም ነገር አይባል። እንደውም እሱ ከገባበት ቦታ አልተባረከኝ። ለምን ስትገናኝ ምንድነው የሚመጣው? ጨዋታ ነው የሚመጣው፣ ወሬ ነው የሚመጣው። ወሬውና ጨዋታው ደግሞ ይፈልጋል። በዚህ በኢዕቲካፍ የኢዕቲካፍ ዓላማ ራሱ መራጮች መገናኘት ነው። እነ መሐመድ አለይሂ ሰላቱ ወሰላም የራሳቸው ወደ ነገር ነበራቸው። ኢዕቲካፍ የሚገቡ መስጊድ ውስጥ ለዚህ ለንባ ተደርጎ እዛቸው ውስጥ ገብተው ኢዕቲካፍ ያደርጋሉ። ከዛች እየወጡ ነው ሰዎችን የሚያገኙት ነበር ማለት እንደዚህ አከል ያንን ነገር ያሁን እናደርግልን ባይመቸን ድንኳን እንስራ መስጊድ ውስጥ ነው ባይመቸን ድንኳን ባይሰራ አንድ ሰው ፊቱ ወደ ሌላ ማዞርና ከሰዎች ጋር ያለው ንግግር መቀነስና መገናኘቱ ማማቱ ማለት ያስፈልጋል ማለት ይሄ ካልሆነ ምን ኢዕቲካፍ ተገባ ህፃናትን ኢዕቲካፍ አለማስገባት ነው። እነሱን አይመለከትም ሲጀመር ኢዕቲካፍ ሙከለፍ የሆነ ሰው ነው ወልዋህ ያለበት ህፃናት አለማስገባት። ይሄ ጨዋታ ምናምን ብሎ የመጣው ሰው እሱ ለጨዋታ በታዘጋጅቶ እዛች ጋር ተጫወተ ማለት ነው። እዚህ ውስጥ እንዳይሆን ጨዋታው ታይባላ እንዳናዘናገር ነው። ሌላው ይሄ ወንድና ሴቱ ምናምን ተራዊ የሚሸኘኝ ነው አለ። እሱም እንደዚሁ ተባብሶ ተራሽ ሴቶቹም ወንዶቹም ኢዕቲካፍ ብለው የሚገቡበትና ደግሞ ሌላ ፈሳድ የሚስፋፋበት አለ። አንዳንድ መሳጅዶች እንደዚህ ያለ ነገር እንደዚሁ ጭራሽ መኖር የለበትም። ኻሊስ የሆነ ዒባዳ ነው መኖር ያለበት። ጥርት ያለ ዒባዳ እንዲኖር ጥረት ማድረግ ያስፈልጋል። የሁሉም ድጋፍ ያስፈልጋል። አንድ ሰው ይንካራ የዚህ አይነቱን ነገር ካየው አይመለከተኝም የኔ ልጅ አይደለችም ፍላንት ናት የሚባል ነገር የለም። መምከር ያስፈልጋል። እንደዚህ ያሉ ሰዎችን ወይ በቦታቸው እንዲያደርጉ ወይ ወደ አላህ እንዲመለሱ ትልቅ ወደ አላህ እንዲመለሱ ነው የሚሰራው። ካልሆነ መስጂድ አካባቢ እንዲሁ ማድረግ ያስፈልጋል። በጣም ዒባዳ ላይ መፍታት ነው። ታውቃላችሁ የረመዳን ክብር ተደጋግሞ ተነግሯል። በየዓመቱ ይነገራል። ማስታወስ ግን የሰው ድራሽ ስለሆነ ያስፈልጋልና ነው ተወሰነ መልኩ ማስታወሱ አስፈላጊ የሆነው ማስታወስ አልሚያስብም በረመዳን من الرسول صلى الله عليه وسلم الله سبحانه وتعالى يهنا بيحجن راضي يعني أرجو الله خير إلى الله يقول لنا خير من سرابة الله الله يسلمه رمضان